ሰላም አይከኖች ነን። ዛሬ ይዘንላችሁ የመጣነው ከዚህ ስር ለቀንላችሁ የነበረውን የኮሜርሻል ቢልዲንግን ወደ ሆስፒታል ኤንድ ሜዲካል ኮሌጅ የቀየርንበትን የውጭውን ገጽታና የግራውንድ ፍሎር የሚያሳይ ቪዲዮ ለቀንላችሁ ነበር። ግራውንድ ፍሎር ላይ የምታስታውሱት ከነበረ የሪሴፕሽን፣ ዌቲንግ ኤሪያ፣ ኢመርጀንሲ፣ ፋርማሲ፣ ቫይታል ሳይን፣ ኤክስሬይ፣ ብለድ ኮሌክሽን የምንላቸውን የቤዚክ የሆኑ የመጀመሪያ ላይ ልናገኛቸው የሚገቡትን ነገሮች ግራውንድ ፍሎር ላይ አድርገናቸው ነበር። ይሄኛው የምታዩት ቪዲዮ ከሱ የቀጠለና የፈርስት ፍሎሩ ፓርት ነው። እዚህኛው ላይ አብዛኞቹ ኦፒዲዎች ናቸው። ኦፒዲ የምንላቸው ኤግዛሚኔሽን ሩሞች፣ ሪሴፕሽን አለው። እዚህ ላይ ሪሴፕሽን እና እንደ ነርስ ስቴሽን የሚያገለግለን ሪሴፕሽን ቦታ አለን። ዌቲንግ ኤሪያ፣ ስቶር፣ ካሸር የምንላቸው ቦታዎች ፈርስት ፍሎር ላይ አሉን። ኦፒዲዎቹ ታች ካርድ አውጥተን የምንፈልጋቸውን ኢንፎርሜሽኖች ካገኘን በኋላ ወደዚህ ተልከን ኤግዛሚኔሽን የምናገኝባቸው ኦፒዲዎች ናቸው። እንደምታዩት ብዙ ኦፒዲዎች እዚህ ላይ ስላሉ ዌቲንግ ኤሪያውም ሳፎኬሽን እንዳይኖር፣ እዚህ መጨናነቅ እንዳይኖር፣ ሰው ስለሚበዛ ለቀቅ ያለ ዌቲንግ ኤሪያ ያለው ሰፊ የሆነ ዌቲንግ ኤሪያዎች አሉት። በተጨማሪም ደግሞ እዚህ ጋር ተጨማሪ ከታች ተጨማሪ እዚህ ክፍያዎች ቢኖሩ ከታች መውረድ ሳይጠበቅ እዚህ ጋር የካሸር ቦታ ክሬት አድርገናል። ኦፒዲዎቹንም እንደምታያቸው ትንሽ ሰፋ ያሉ ናቸው። ሚኒመም ስታንዳርድ የኦፒዲ ሚኒመም ስታንዳርዶቹ ከ12 ካሬ ነው የሚባለው። እዚህኛው ላይ ግን አብዛኞቹ ከ16 እስከ 18 ካሬ ያሉ ለቀቅ ያሉ የኦፒዲ ክፍሎች ናቸው። እነሱም የሆኑበት እንደነገርኳቸው የኮሜርሻል ቢልዲንግን ወደ ሆስፒታል የቀየርንበት ስለሆነ ኦፕኒንጎቹ ኤግዚስት ያደረጉ ናቸውና እነሱን ኦፕኒንግ ተጠቅመን ለእያንዳንዱ ሩም ላይትም ቬንቲሌሽንም ናቹራል ላይትና ቬንቲሌሽን እንዲያገኝ መስኮቶቹን ኤግዚስት ያደረጉ ስለነበሩ እነሱን ለመጠቀም ስንል ትንሽ ለቀቅ ያሉ ኦፒዲዎች ኖረውታል። ያ በጣም ሰፊ የሚባል አይደለም። አክቹሊ እንደምታያቸው መስኮቶቹን እየተጠቀምን ናቹራል ላይትም እንዲያገኝ ቬንቲሌሽንም እንዲኖረው ለቀቅ ያሉ ኦፒዲዎች ክሬት አድርገንላቸዋል። እንደምታያቸው አብዛኞቹ ነገሮች ሪያሊስቲክ የሆኑ ቆንጆ ዲዛይን ነው ክሬት ያደረግንላችሁ እና እናንተም እንደዚህ አይነት ዲዛይኖች ማሰራት የምትፈልጉ ከሆነ ሆስፒታል ብቻ ሳይሆን ለሆቴል፣ ኮሜርሻል ቢልዲንጎች፣ ለሬዚደንስ ኤኒ የዲዛይን ፍላጎት ፍሮም ስክራች ከመጀመሪያ ከስክራች ኤግዚስት ያደረገ ቢልዲንግ ማለት ባዶ መሬት ላይ ጀምሮ ከአርኪቴክቸራል ዲዛይን ሁሉንም ስትራክቸራል፣ ኤሌክትሪካል፣ ሳኒታሪ እያለ እስከ ኢንቴሪየር ዲዛይን እና እስከ ኮንስትራክሽኑን ሁሉንም ነገሮች አይከን ጋር የምታገኙ ስለሆነ ፍሪሊ ኤኒ የዲዛይን የኮንስትራክሽን ፍላጎቶች ቢኖራችሁ ፍሪሊ ማማከር ትችላላችሁ። የረዥም ዓመት ልምድና የፕሮፌሽናል ኢቲክሱን በጠበቀ ከወሬ ባለፈ ቆንጆ ፕራክቲካል የሆኑ መሬት ላይ በተግባር መውረድ የሚችሉ እያንዳንዱ ነገሮች ታስቦባቸው የሚሰሩ ቆንጆ ነገር ማግኘት ከፈለጋችሁ አይከንን ፍሪሊ ኮንታክት ማድረግ ትችላላችሁ። ቀጣይ ላይ ከዚህ ወደ ላይ ያሉትን ሰከንድ ፍሎር፣ ሰርድ ፍሎር እያለ ዋርዶች፣ ላቦራቶሪ እያሉ የሚሄዱትን ቀጣይ ላይ ስለምንለቅ ላይክ፣ ፎሎ፣ ሼር አድርጉ። ሌላም ሰው ጋር እንዲደርስ ሼር በማድረግ ሰፖርት አድርጉን። ቆንጆ እንደዚህ አይነት የዲዛይን የኮንስትራክሽን ስራዎች ይዘንላችሁ ስለምንመጣ ፎሎ በማድረግ ጠብቁን። ቴንክ ዩ።